ያለ ድንግልና ተክሊል ምናልባት አንዳንድ ጊዜ ገንዘብ ሲኖር ችግር የለውም ንስሐ ገብተሻል ነው ድንግልና ተመልሷል የሚባል ነገር አለ። የመጀመሪያው መጨረሻው ድንግልና የሌላት ሴት የላትም። ክብረ ንጽህና የሌለው ሰው የለውም። ሰው በተክሊል ለማግባት የሚያበቃው ነገር አለ ወይ? የለውም። አንዳንድ ጊዜ ችግር የለውም፣ ኧረ ተው ችግር አለው። ታዲያ ምንድነው ልዩነቱ? ክብራቸውን ጠብቀው እድሜ ልክ የኖሩ ሰዎችና እንደፈለገ ሲዘሉ የኖሩ ሰዎች መጨረሻ ላይ በተክሊል ከተገናኙ የቱ ጋር ነው ታዲያ? ከስጋው በቁርባን ከመጋባት በላይ ምን አለ? ኦፍ ኮርስ ደስ ይላል። አክሊል ደፍተው ምናምን የተሷቆ አንቺ ደፍተሽ ማን እንዴት እንትን ባላለው እንደምን ማጠጋጊው ተነሳ አባትሽ ነገራቸውና ያለውን ነገር እንተናላለሁ። ምንድነው እንትን የምትለው? ስለዚህ በተቻለ መጠን በስጋ ወደሙ ከመጋባት በላይ በክርስቶስ ኢየሱስ ስጋና ደም አንድ ከመሆን ከመታሰብ በላይ ምን አለ? ትልቅ ክብር ነው። እሱ ማይበቃ አይመጥነንም ወገኖች። እሱም ራሱ አንገባም ለኛ እግዚአብሔር መሐሪ ስለሆነ እንጂ ምን ስለሆነ እንጂ ከዛ ውጪ አለመግባባትና መግባባት ከዚህ ቀጥሎ ያለው እስኪ በሉ አለመግባባትና መግባባት ይቻላል አይቻልም? አለመግባባት ይቻላል አይቻልም? ሁለቱም ይቻላል። ምርጫው ግን ያንተ ነው። ጨቅጫቃም ነዝናዛም ሰው መሆን ትችላለህ፣ ተግባቢም ሰው መሆን ትችላለህ፣ ዓለማዊም ሰው መሆን ትችላለህ፣ የእግዚአብሔር መንፈሳዊ ሰው መሆን ትችላለህ። ምትጨቃጨቅ ሴት መሆን ትችላለሽ፣ ማትጨቃጨቅ ሰላም መስጠት ረፍት መስጠት ሴት መሆን ትችላለሽ፣ ጥሩ እናት መሆን ትችላለሽ። ልጆቿን ቆንጥጣ በስነ ስርዓት የምታሳድግ ባለቤቷን የምታከብር የምትወድ ለባለቤቷ የምትገዛ ባለቤቷን የምታከብር እሱ ምንም ይሁን ምን ከባለቤቷ ጋር እልህና ፉክክር ውስጥ የማትገባ ሴት መሆን ይቻላል አይቻልም? ሚስቱን የሚወድ ሚስቱን የሚያከብር ለሚስቱ ታማኝ ወንድ መሆን ይቻላል አይቻልም? ሁለቱንም መሆን ይቻላል። ሁለቱንም የሆንከው አንተ ነህ። ጨቅጫቃ መሆን ያንተ ምርጫ ነው፣ ሰላም መሆን ያንተ። መጽሐፍ ቅዱስ አቅረብኩ ለከ እሳተ ወማይ ይላል አይደል? እሳትና ውሃን አቅርቤ ይላል። አንተ ወደ ፈለከው እጅ ስደድ። ሰላም ከፈለክ ና ወደ ሰላም፣ ጸብ ከፈለክ ና ወደ ሰላም። ወደ ጸቡ ደግሞ ሄድ። ሰላም እፈልጋለሁ፣ በረከት እፈልጋለሁ፣ መረጋጋት እፈልጋለሁ ካልሽ ወደ እግዚአብሔር ጠጋ በይ። ወደ ማን? ለባለቤቴ የምትጠቅም ሚስት መሆን እፈልጋለሁ ካልሽ ጥበብ ከእግዚአብሔር ዘንድ ነው። ወደ እግዚአብሔር ጠጋ በይ። ጥበብና ማስተዋሉን እግዚአብሔር ይሰጣል። እንኳን የሰራሽው ቀርቶ የነካሽው ወጥ መጣፈጥ ይጀምራል። አለበለዚያ ተጨንቀሽ 2 ሰዓት 3 ሰዓት 4 ሰዓት መጨረሻ ላይ ብረት ድስቱ ከስር ይዞ በቃ ምንድነው? ሙያተኛ ሴት ትከሻዋ ነው ምን ይባላል አይደለ? ምኗ ይባላል? ትከሻዋ ነው እግሯ ነው ይባላል።